እንደምሰነበታችሁ እንደ ክፋታችን ሳይሆን እንደ ቸርነቱ ሳይሆን እንደ ካህንነቱ በፍቅሩ የሳበን በካህንነቱ የጠበቀን እግዚአብሔር አምላክ ይችን ጊዜና ሰዓት ለእኛ በሕይወታችን ላይ ተጨማሪ አድርጎ የሰጠን እግዚአብሔር አምላካችን በካህንነቱ ልዑለ ባሕርይ ብለን እርሱ አብ ወልድ መንፈስ ቅዱስ በስም በአካል ሦስት የምንል በባሕርይ በሕልውና በአገዛዝ በሥልጣን አንድ ነው ብለን የምናመልከው ልዑል እግዚአብሔር ሥላሴ ስሙ ለዘላለም የተመሰገነ ይሁን። እንግዲህ በዚህ በሰሙነ ሕማማት አባቶች ሊቃውንት ስለ ጌታ ሕማም ሲያስተምሩን ሲያሰሙን በትምህርትም በዜማም በተለያየ መልኩ እንደ ቤተ ክርስቲያናችን አስተምሮ ጌታችን የተቀበለውን መከራ መስቀል በመግለጽ ሲያስተምሩ ሰንብተዋል። በዛሬው ዕለት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ዓለም በመስቀል ላይ ተሰቅሎ ድነትን የፈጸመበትና የድነታችን ተስፋ የተረጋገጠበት ቀን ስለሆነ እጅግ በታላቅ ደስታና ፍቅር የምናከብረው ትልቅ በዓል ነው። እንደ ቤተ ክርስቲያናችን አስተምህሮና ቀኖና መሰረት ይህ በዓል ከታላላቆቹ አበይት በዓላት አንዱ ነው። ምክንያቱም ለሰው ልጆች የሕይወት ዋጋ የተሰጠበት ክርስቶስ ክርስቲያን ተብለን ክርስትናችን የክርስቶስ አካል መሆናችን ከወደቅንበት ከጨለማ አገዛዝ ነፃ ወጥተን ወደ ክብሩ መንግሥት የፈለስንበት ከዲያብሎስ እስራት ነፃ የወጣንበት ቀን ስለሆነ እጅግ በታላቅና ደስታ የምናከብረው ትልቅ በዓል ነው። እንግዲህ ስቅለት ስንል ሶስት ትርጉሞችን ልንመለከት እንችላለን። ስቅለት በጥንት ጊዜ በጥንቱ በሮማውያን ታሪክ ለከባድ ወንጀለኞች የሚሰጥ ወይም የሚወሰድ እጅግ አሰቃቂ የሞት ቅጣት ነው። በመንፈሳዊ ምስጢሩ ግን እንደምንረዳው በወንጌል ተጽፎ እንደምናነበው ክርስቶስ ለእኛ ሲል ቤዛነትን ዋጋ የከፈለልን ምልክት ወይም ዋና የድነት መሰረት መሆኑን እንመለከታለን። የቀደመው አዳም በእግዚአብሔር አምሳልና አርአያ ከተፈጠረ በኋላ በገነት በሚያምር ቦታ ተቀምጦ የአምላክን ትእዛዝ በመተላለፉ ምክንያት አትብላ የተባለውን ዕፀ በለስ በልቶ ከሚያምረው ገነት ወደ ምድር እንደወረደና ፍዳ መከራ እንደተቀበለ በዛም በመላእክት ታጅቦ ይኖር የነበረው አዳም ወደ ምድር ስለወረደ በኃጢአትም ስለወደቀ እግዚአብሔርን ያህል ጌታ ገነትን ያህል ቦታ ስላጣ በመከራና በስቃይ ይኖር ነበር። እነሆ የአዳም ልጆች በሙሉ አዳም በሠራውና በፈጸመው በደል በሲኦል ወድቀው ይገኙ ነበር። እነሆ በዛሬው ዕለት ለጌታችን ለመድኃኒታችን ክብር ምስጋና ይግባውና ወደ ቀደመ ቦታቸው እንዲመለሱ ሆኗል። ለዚህም እግዚአብሔር ክብር ምስጋና ይድረሰው። እግዚአብሔር በኃጢአት ምክንያት ተለይቶ የነበረውን ከአምላክ የታረቀበትና በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ ያፈረሰበት ቀን። ስለዚህ እኛም ክርስቶስን በምናስብበት በምናይበት ጊዜ ዛሬ ሁላችንም ወደ ቀራንዮ በምንመለከት ጊዜ ክፉዎች አይሁድ በደል የሌለበትን ንጹሕ ሰው እንደሰቀሉት ዛሬ በምድራችን ላይ ያለ በደላቸው የሚገ
የሚገፉ የሚሰቀሉ የሚዋረዱ ሰዎች እንዳሉ ልንመለከተውና የምናየው ይሆናል። ስለዚህ ሁላችንም ወደ ክርስቶስ በምንቀርብበት ጊዜ በምንጠጋበት ጊዜ ከኃጢአት ርቀን ከበደል ተለይተን ወደ እግዚአብሔር እንድንቀርብ የይቅርታ አምላክ ስለሆነ በመስቀል ላይ ሆኖ ጌታችን ኢየሱስ ክርስቶስ የማያውቁትን የሚያደርጉትን አያውቁምና ብሎ ጌታ ለበደለኞቹ ለኃጢአተኞቹ እንደተናገረ እኛም ለወንድሞቻችን ይቅር እንድንል ይህ ቃል ያስተምረናል። ወደዚህ ቃል ስንመለከት አተኩረን አስተውለን ልናየው የሚገባን ነገር ጌታችን በመስቀል ላይ ሆኖ ያ ሁሉ መከራ በሰው ላይ በታሪክ ለመጀመሪያ ጊዜ ታይቶም ተሰምቶም የማይታወቅ መከራ በሚፈጸምበት ጊዜ በዚያ ሰዓት ክፉዎች ያደረጉትን ሰዎች ይቅር በላቸው ብሎ ጌታ ለምኗል ለክፉ አድራጊዎች። እኛም ለወንድሞቻችን ለወገኖቻችን ይቅር ልንል የግድ ያስፈልገናል ማለት ነው። ክርስቶስን የምናምን ክርስቶስን የምንከተል ከሆነ በቅርብ የምናውቃቸውን ወንድሞቻችንን ይቅር ልንላቸው ይህ ቃል ያስተምረናል፣ ይመክረናል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በዕለተ ዓርብ የተቀበላቸው ብዙ ጽዋዕተ መከራዎች አሉ። ስለዚህ ያንን እያሰብን እኛም በሕይወታችን በምንመላለስበት ሁሉ ከበደል እንድንርቅ ከጥላቻ እንድንርቅ በፈሪሃ እግዚአብሔር እንድንመላለስ ክርስቶስ የትሕትና አምላክ ስለሆነ እኛም የእርሱ ተከታዮችና የእርሱ ልጆች እንደመሆናችን መጠን እርሱ በመስቀል ላይ ያሳየውን ትሕትና ተመልክተን እኛም በትሕትና ወደ እግዚአብሔር እንድንመለስ ያስፈልገናል እና በዛሬው ዕለት ደግሞ ቅድም አባታችን እንደተናገሩት ጌታችን ኢየሱስ ክርስቶስ በደል ሳይኖርበት ከወንበዴዎች ጋር እንዲሰቀል ፍርድ ተላልፎበታል። እነዚህ ሁለት ወንበዴዎች ግን ሲሰርቁ፣ ሲዘርፉ፣ የሰው ነፍስ ሲያጠፉ የነበሩ ወንበዴዎች ናቸው። አይሁድ ክፉዎች ስለሆኑ ጌታን እንደ በደለኛ ለማሳየት ከወንበዴዎች ጋር አብረው ሰቀሉ። ነገር ግን አንድ ወንበዴ ብሎ ተናገረ፣ አንተ ክርስቶስ ነኝ የምትል አንተ እስቲ ራስህን አድንና እኛን አድነን ብሎ ተናገረ። በቀኝ የተሰቀለው ስሙ ፈያታዊ ዘይማን የተባለው ግን አንተ እግዚአብሔርን አትፈራውምን? እኛስ በበደላችን በሠራነው ግፍ ነው የተሰቀልነው፣ እሱ ግን ምንም ኃጢአት የሌለበት ንጹሕ ነው ብሎ መሰከረ። ከዛም ወደ ጌታ አጥብቆ እባክህ ጌታ ሆይ በመንግሥትህ በመጣ ጊዜ አስበኝ ብሎ ጸለየ። ይህ ሰው በቅጽበታዊ ልመናው በቅጽበታዊ ንስሐው ወደ እግዚአብሔር መንግሥት እንዲገባ በር ተከፍቶለታል። ስለዚህ ይህን ቃል እኛም በዛሬው ዕለት እያሰብን ጌታ ሆይ በመንግሥት በመጣ ጊዜ አስበን ልንለው ያስፈልጋል። ከዚህ ከፈያታዊ ዘይማን ልንማር የግዴታ የዛሬው ዋና መመሪያችን ሊሆን ይገባል። ተዘከረነ እግዚኦ በውስተ መንግሥት ከምንለው ቃል ሁልጊዜ በቤተ ክርስቲያናችን የሚነገር የምንሰማው ሁልጊዜ የምንለው ቃል ነው። ነገር ግን በዛሬው ዕለት በመስቀል ላይ የተሰቀለው በቀኝም የነበረው ወንበዴ ጌታ ሆይ በመንግሥት አስበኝ እንዳለ ሁሉ እኛም ወደዚች ወደ ክርስቲያን በመጣን ከኃጢአት ከበደል ርቀን ጌታ ሆይ በመጣ ጊዜ አስበን እንድንለው ያስፈልገናልና እግዚአብሔርን ወደ መንግሥቱ እንዲስበን ቅዱስ ፈቃዱ ይሆንልን። እንግዲህ በዛሬው ዕለት በጌታ መሰቀል የገነት ደጅ ተከፍቷል፣ እርቅ ተወግዷል፣ የሰላም በር ተከፍቷል። ስለዚህ ዛሬ
ቀራንዮውን ስንመለከት የትናንትናው ቀራንዮ የዛሬቱ ቅድስት ቤተክርስቲያናችን ነው። ስለዚህ ንስሐ ገብተን በትሕትና ተመላልሰን ቅዱስ ሥጋውን ተቀብለን የክብሩ ወራሾች እንድንሆን እግዚአብሔር ይርዳን። በሰላም ያሰነበተን አምላክ እንሆን።